እጅግ በጉጉት ሲጠበቅ የነበረው አድዋ ፋይት ናይት በትናንትናው ዕለት ፍጻሜውን አግኝቷል። ቼዶ ለወራት ያክል ያዙኝ ልቀቁኝ ሲል ቢቆይም ሪንግ ውስጥ ግን የተፈጠረው ታሪክ ሌላ ነው። ደቂቃዎችን መሻገር አልቻለም። ጆኒም በበኩሉ ብዙ ነገሮችን ከሪንጉ በፊት ቢናገርም ቃሉን በተግባር ፈጽሟል። በአድዋ ፋይት ናይት የተካሄዱ ፋይቶች 11 ሲደርሱ እነሱን ከመጀመሪያው ጀምሮ ለመመልከት ያክል የመጀመሪያው ፍልሚያ በዛህራ አሸናፊነት ተጠናቋል። በከፍተኛ ፉክክርና ቴክኒክ በተሞላው በዚህ ፊልማ ተዋጊ ዛህራ ተጋጣሚዋን አብስራን በዳኞች ውሳኔ በማሸነፍ የምሽቱን የመጀመሪያ ድል ተቀናጅታ ነበር። ሁለተኛው ፍልሚያ በሱ ባሉ አሸናፊነት ተጠናቀቀ። በአስደናቂ የቦክስ ውጊያ ቴክኒክ በጥንካሬ በተሞላው በዚህ ፊልሚያ ተዋጊ እሱ ባለው ተጋጣሚውን ቢንያምን በዳኞች ውሳኔ በማሸነፍ የምሽቱን የቦክስ ዘርፍ ድል ተቀናጅቷል። ሶስተኛው ፍልሚያ በደሳለኝ አሸናፊነት ተጠናቋል። ቦክስ ዘርፍ ደሳለኝና ሱራፌል መካከል የተደረገው ሶስተኛው የዕለቱ ፍልሚያ የሁለተኛው የቦክስ ጨዋታ በይፋ ፍጻሜውን አግኝቷል። በአስደናቂ ቦክስ ውጊያ ቴክኒክና ጥንካሬ በተሞላ በዚህ ፍልሚያ ተዋጊ ደሳለኝ ተጋጣሚው ሱራፌልን በማሸነፍ የምሽቱን የቦክስ ዘርፍ ድል ተቀናጅቷል። ፍልሚያ በመስፍን አሸናፊነት ተጠናቋል። በከፍተኛ ቴክኒክ ብቃትና ጥንካሬ በተሞላው በዚህ ፍልሚያ ተዋጊ መስፍን ብሩ ተጋጣሚው አብኔዘርን በማሸነፍ የምሽቱን ታላቅ ድል ተቀዳጅቷል። ስድስተኛው ፍልሚያ በአብርሃም አሸናፊነት ተጠናቀቀ። በከፍተኛ ብቃት ኃይልና ጽናት በተሞላው በዚህ ፍልሚያ ተዋጊ አብርሃም ተጋጣሚው ሃይማኖትን ታይሰን በሚል በቅጽል ስሙ የሚታወቀውን በማሸነፍ የምሽቱ የሌላኛውን ድል ተቀዳጅቷል። ሰባተኛው ፍልሚያ በረቢቅ አሸናፊነት ተጠናቀቀ። በአድዋ ድል መታሰቢያ ሙዚየም በተካሄደው ኢቲኤፍሲ2 ምሽት በዕለቱ ሰባተኛ ፍልሚያ ሙይታይ ዘርፍ በኢትዮጵያ ተዋጊ በረቢቅ እና በደቡብ ሱዳናዊ ተዋጊ ስቲፈን መካከል የተደረገው የዓለም አቀፋዊ ፍልሚያ በይፋ ፍጻሜውን አግኝቷል። በከፍተኛ ቴክኒክ ብቃትና ወኔ በተሞላው በዚህ ግጥሚያ ተዋጊ ረቢቅ ተጋጣሚው ስቲፈን በማሸነፍ ለሀገሩ ኢትዮጵያ ሌላኛውን ደማቅ ድል አስመዝግቧል። ስምንተኛው ፍልሚያ በኤሊዘር አሸናፊነት ተጠናቀቀ። በከፍተኛ ቴክኒክ ብቃትና ወኔ በተሞላው በዚህ ግጥሚያ ኤሊዘር ተጋጣሚውን ቃላብን በማሸነፍ ሌላኛውን ደማቅ ድል አስመዝግቧል። ዘጠነኛው ፍልሚያ በንቃተ ህሊና አሸናፊነት ተጠናቋል። በከፍተኛ ቴክኒክና ብቃት ወኔ በተሞላው በዚህ ግጥሚያ ንቃተ ህሊና ተጋጣሚው ሮቤልን በማሸነፍ ሌላኛውን ደማቅ ድል አስመዝግቧል። አስረኛው ፍልሚያ በኢንድሪስ አሸናፊነት ተጠናቋል። በአድዋ ድል መታሰቢያ ሙዚየም በተካሄደው የኢቲኤፍሲ2 ምሽት በዕለቱ አስረኛው ፍልሚያ በኤምኤምኤ ዘርፍ በኢንድሪስና በቦይካ መካከል የተደረገው አቀጣጣይ ፍልሚያ በይፋ ፍጻሜውን አግኝቷል። ብቃትና ወኔ በተሞላው በዚህ ግጥሚያ ኢንድሪስ ተጋጣሚ ቦይካን በማሸነፍ ሌላኛውን ደማቅ ድል አስመዝግቧል። የምሽቱ ታላቁ ፍልሚያ ጆኒ አዲሱ የኢቲኤፍሲ2 ሻምፒዮን ሆኗል። በአድዋ ድል መታሰቢያ ሙዚየም በታላቅ ድምቀት ሲካሄድ የሰነበተው ኢቲኤፍሲ2 ኮከቦች ምሽት በጉጉት በተጠበቀውና በዋናው የዋንጫ ፍልሚያ ሜን ኢቨንት በይፋ ፍጻሜውን አግኝቷል። በሚድል ዌይት ኤምኤምኤ ቦት ዘርፍ በጆኒና በሴዶ መካከል የተደረገው ይህ አስደናቂና አቀጣጣይ ፍልሚያ የመላው ተመልካች ቀልብ የሳበ ነበር። በከፍተኛ ኤምኤምኤ ቴክኒክ የላቀ ብቃትና ፍጹም የድል ወኔ ተጋጣሚው ሴዶን ያሸነፈው ጆኒ የምሽቱን ትልቅ ድል በመቀዳጀት የአዲሱ የኢቲኤፍሲ2 ሻምፒዮን መሆኑን ዘውዱን ደፍቷል። የታላቅነትና የርህራሄ መገለጫ ከሪንግ ውስጥ እስከ ሕይወት ሜዳ። በዛሬው የውጊያ ምሽት ያየነው ፍልሚያ ተራ ኃይል ሽኩቻ ሳይሆን የታላቅ ስፖርተኛን ትክክለኛ ማንነት ያሳየን ድንቅ አጋጣሚ ነበር። ከጨዋታው በፊት በነበረው ቃለ መጠይቅ እሰብረዋለሁ ብሎ ዝቶ የነበረው ጆኒ በሪንግ ውስጥ ሙሉ በሙሉ የበላይነት ተቆጣጥሮ ሴዶን የቆለፈበት ጥበብ ድንቅ ነበር። ነገር ግን ከድሉ በላይ የሁሉም ልብ የነካው ራሱን የመግታትና ያሳየው ታላቅ ርህራሄ መንፈስ ነው። ተፎካካሪው ሴዶ አቅም ባጣበትና ለከባድ ጉዳት በሚጋለጥበት ወሳኝ ሰከንድ ላይ ጆኒ ጨካኝ ኃይሉን ሳይሆን ሰብአዊነትና ስፖርታዊ ጨዋነቱን መረጠ። ይሄ ነው የእውነተኛ ሻምፒዮን መለኪያ። ተፎካካሪው ሙሉ በሙሉ በቁጥጥር ስር ማዋል፣ በቁጣና በውድድር ስሜት ውስጥ ሆኖ የባልደረባን ደህንነት ማስቀደም። ድል በቴክኒክ ብቻ ሳይሆን በስፖርታዊ ጨዋነትና በህሊናም ይገኛል። ጆኒ ዛሬ በሴዶ ላይ ያሳየው ትልቅ ርህራሄን ያስመዘገበው ድል ለብዙዎቻችን ትልቅ አስተምሮ ነው። እናንተስ ውድ የታሪክ አለኝ ዩቲዩብ ተከታታዮች እንዴት አገኛችሁት? በተለይ በሴዶና በጆኒ መካከል የጠበቃችሁት ግምትስ እንዴት ነበር? ኮሜንት ላይ ሐሳባችሁን አስቀምጡት።